እኛ ነቢይ አለይሂ ሰላቱ ወሰላም መዲና ላይ ያው እድሜያቸው 63 ሞልቶ ወደ አኼራ ከተሸጋገሩ በኋላ ከሞቱ በኋላ ይቺ ግመላቸው ወዲያውኑ ነበር አልበላት አልጠጣት ያለው። የነቢዩ ናፍቆት እንደ በፊቷ አትበላም፣ እንደ በፊቷ አትጠጣም፣ ስትቦርቅ አትታይም፣ ስትንቀሳቀስ አትታይም፣ አዝና ተቀምጣ ነበር። ይህንን እነ ሰይድና ዑመር ብን ኸጣብ ረዲየላሁ አንሁ አስተውለውት ነበር። እና አንድ ታሪክ ላይ ነቢዩ ሊሞቱ ገደማ ወደ ነቢዩ ቀርባ ሊመን ቱሲ ቢ ባዕደክ ብላቸው ነበር። ካንቱ በኋላ ወደ ማን ነው የምታሸጋግሩኝ? የማን ንብረት ነው የምታደርጉኝ? አለቻቸው። እሳቸውም ለልጅ ለፋጢማ ተውሻለሁ ብለዋት ነበር። እና ከነቢዩ ከሞቱ አለይሂ ሰላቱ ወሰላም ሳትቆይ ነበር። አንዳንድ ዑለሞች ከነቢዩ ከሞቱ ከሶስተኛው ቀን በኋላ ነው እሷም ያረፈችው ይላሉ። ከአራተኛው ቀን ከሶስተኛው ቀን በኋላ ይላሉ። እና ወደ ፋጢማ መጣ ይላሉ አንዳንድ የታሪክ ምሁሮች። ሰላምታ ትሰጣታለች። ሰላሙ አለይኪ ያ ቢንተ ረሱሊላህ፣ የነቢዩ ልጅ ሆይ ሰላም ባንቺ ይሁን። ቀድ ሓነ ፊራቂ የዱንያ፣ እኔ ዱንያ የምሰናበትበት ጊዜ ይሄው ደርሷል። ማ ተሀነእቱ ቢዓለፊን ወላ ሸራቢን ባዕደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ነቢዩ ካለፉ በኋላ በመብልም መጠጥም አልበላኝ አልጠጣኝ ብሏል። ምንም የነቢዩ ናፍቆት ከዚህ ደረጃ አድርሶኛል ብላ ይህች ግመላቸው አረፈች ይላሉ። ለነቢዩ አለይሂ ሰላቱ ወሰላም የተከሰተ ይህ አንዱ ሙዕጅዛቸው ነው። አላሁ ተዓላ የእሳቸውን እውነተኛ የእውነት የምንናፍቃቸው የእውነት የምንወዳቸው አላህ አድርገን፣ ወደናቸው የምንከተላቸው፣ በአኼራ በሳቸው ስር የምንቀሰቀስ፣ በጀነት ጎረቤታቸው የምንሆን አላህ ያድርገን። በተኛን ቁጥር እሳቸውን ማየትን አላህ ይወፍቀን።